የሚገርም ነው፣ የሚደንቅ ነው እላችኋለሁኝ። እንግዲህ እኛ ሀገር ቢሆን እንደዚህ አይነት ጫካ ሂዶ የሚውል ወይም የሚቆይ ሰው ባለጌ ነበር የሚባለው። እንግዲህ እያያችሁት ነው፣ መሽቷል። የሄድንበትን ሰዓት እና እዚህ ሀገር በቃ የተለመደ ባህል ነው ብላችሁ ሰውት ማለት ነው። ገጠር ለገጠር መሄድ፣ ጫካ ለጫካ መሄድ፣ ሸለቆ ለሸለቆ መሄድ የተለመደ ነው ማለት ነው። ግን እኛ ሀገር አንድ ሴት ወይም ሌላ ወንድ የሚሆን ጫካ ለጫካ ብሄድ ያው ሌላ ፍለጋ እንደሆነ ነው የሚቆጠረው። ግን በሰለጠነበት ሀገር ላይ ደግሞ የመዝናኛ ቦታ ነው ማለት ነው ውዶቼ። እንግዲህ ዘና ፈታ እንበልበት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ያ ጀማዓ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ከእናንተ ጋር እንዴት ነው? ቤተሰቦቼ ፋሚሊዎቼ እንዴት ናችሁ? ቆይታ ኑሮ እንዴት አድርጎ ይዛችኋላችኋለሁ? ኑ ዛሬ ፈታ ዘና እንበል። እንግዲህ እያያችሁት ነው። ኢትዮጵያ ቢሆን እኛ አገራችን ላይ ቢሆን አንድ ሰው እንደዚህ ጫካ ለጫካ ብንሄድ ወይም ደግሞ ከመሸ ወደ ውጭ መሄድ ነውር እንደሆነ ይቆጠራል ማለት ነው። እንግዲህ እያያችሁት ነው። እኛ ደግሞ ዘና ፈታ እያልንበት ነው እላችኋለሁ። መዝናኛ ከተባለ ገጠር ነው የምንሄደው ማለት ነው። እኛ ሀገር ደግሞ ወደ ከተማ ሰው ካልሄደ እየተዝናና አይደለም። የሆነ ነገር እየጠጣ ወይ ሚሪንዳ ወይ ኮካ እየጠጣ ከተማ ላይ ቁጭ ካላለ ወይም ሻይ እየጠጣ ከተማ ላይ ቁጭ ካላለ ምንድን ነው የሚባለው? ወደ ውጭ ከሄደ ሌላ ፍለጋ እንደሆነ፣ ሴቷም ሌላ ፍለጋ ነው የምትሄደው፣ ወንዱም ሌላ ፍለጋ ነው የሚሆነው ማለት ነው። እዚህ ሀገር ደግሞ እንደዚህ ዘና ፈታ እንልበታለና እና አገራችን ሰላም አላህ ይመልስልንና ሰላሟን እንደምንም ብሎ አላህ ከቤተሰቦቻችን ጋር ሰላም ያገናኘንና እንግዲህ ሀገራችንን በዚህ ሀገር ምሳሌኛም እንግዲህ ሀገራችን ላይ ዘና እንልበታለን ኢንሻአላህ። በሀገራችን ነው ሁሉም ነገር የሚሆነው እና ሁላችንም ለሀገራችን እንዳበቃን ዱአዬ ነው። ሁልጊዜም ዱአ አደርጋለሁ። እናንተም በያላችሁበት ዱአ አድርጉ ወገኖቼ፣ እህት ወንድሞቼ። ምክንያቱም ያለ ሀገር ምንም ነገር ፋይዳ የለውም ማለት ነው። የትም ብንሄድ የትም ብንወጣ ካላገራችን ሰላም የለም፣ ያለ ሀገራችን ደስታ የለም። ሁሉም ነገር የሚያምረው በሀገራችን ነው። ሀገራችንን አላህ ሰላሟን ይመልስልን። የተዋበች ያማረች ሀገርና ማየት እንፈልጋለን። ከዚህ ከብርቁስቁስ ከዚህ ከዘረኝነት አላህ ያውጣት እና ሁላችንም በሰላም በፍቅር በአንድነት ሀገራችንን የምንጠብቅ አላህ ያደርገን። ከክፍፍልነት ወጥተን ማለት ነው። ሁልጊዜም ሙስሊሞቹም ሶላታችሁን ሲሰግዱ ዱአ አድርጉ፣ እንደዚሁም ክርስቲያኖቹም ጸሎት አድርጉ እላችኋለሁኝ። ምክንያቱም ሃይማኖትም ሁሉም ነገር የሚሆነው ያለ ሰላም ምንም ነገር ልናሳካ ስለማንችል ሰላሟ ስትመለስልን ሀገራችን ዘና እንልበታለን። ሰላሟ ካልተመለሰ ግን ውሃም ለመቅዳት የምንቸገርበት ወቅት ነው ማለት ነው። ስለዚህ አላህ ሰላሟን እንዲመልስልን ጧት ማታ ዱአ ማድረግ አለብን፣ መርሳት የለብንም እላችኋለሁኝ። እንግዲህ ኑ ዘና ፈታ በሉ። እንዲህ የሚያምር ነው እናንተ በምሽት ለካ ይሄ እንትኑ ማለት ነው ሰማዩ እንዴት እንደሚያምር ብስሚላ። ያስጠላል ማለት አይደለም፣ ግን በጣም ነው የሚያምረው።